እንዴት ናችሁ ውድ የቻናሌ ቤተሰቦች? በዛሬው ዕለት ደግሞ ለየት ባለ መንገድ እነዚህንን የቤተሰብ አባላቶቹን እንዲሁም ደግሞ የትውልድ አቆጣጠር እንዴት እንደሆነ በእንግሊዘኛ that means እያንዳንዳቸው ያጠቃላይ ስለ ቤተሰባችን ስለ ዘመዶቻችን እንዳጠቃላይ ምን እንደምንላቸው በእንግሊዘኛ በዚህ ቪዲዮ ይዤላችሁ መጥቻለሁ። እናንተ ይህንን ቪዲዮ እስከመጨረሻው በማየት እንዲሁም ደግሞ ደጋግማችሁ በማየት የነ ቪዲዮ ትማሩበታላችሁ፣ ታውቁበታላችሁ፣ ታተርፉበታላችሁ ብዬ በማሰብ አዘጋጅቼላችኋለሁ። በእንግሊዘኛ ወርድ እዚህ ጋር ጽፌያለሁ። ከዚህ ጋር ደግሞ በእንግሊዘኛ የጻፍኳቸውን በአማርኛ እንግሊዘኛ ለማታነቡ እንዴት እንደሚነበቡ አናባባቸውን እዚህ ጋር አስቀምጫለሁ። ከዛ በመቀጠል በሶስተኛ ረድፍ ላይ ደግሞ እነዚህንን በእንግሊዘኛ ያነበብናቸውን በአማርኛ ትርጓሜያቸው ምን ማለት እንደሆነ የምናቀበት ቪዲዮ ይሆናል ማለት ነው። ስለዚህ እናንተ ቪዲዮ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ለሌሎች ተደራሽ እንዲሆንና ማንኛውም ሰው በዚህ እንዲማርበት ለማለት እወዳለሁ። የገባችሁ በፖስት መስመር ገብታችሁ መማር ለምትፈልጉ ደግሞ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች ሶሻል ሚዲያዎች ላይ በመደወል በኦንላይን ትምህርታችሁን መከታተል እንደምትችሉ በዚያው አጋጣሚ ለማሳወቅ እፈልጋለሁ። ስለዚህ እያንዳንዳችን ምናልባት ከዚህ ከቤተሰብ አባላቶች ውስጥ ስማቸውን እናት፣ አባት፣ እህት፣ ወንድም የምንለውን ምናልባት እነዚህን አራት ነገሮችን አብዛኞቻችን ይዘናል። ነገር ግን ሌላ አክስት፣ አጎት፣ የእህት ልጅ፣ የወንድም ልጅ፣ የአክስት ልጅ፣ አያት ምን እንደሚባሉ በእንግሊዘኛ ዛሬ የማሳያችሁ የማስተምራችሁ ይሆናል። እናንተ በክትትል እነዚህን እያንዳንዳቸውን ወርዶች ሸምድዳችሁ ሴቭ አድርጋችሁ ለንግግራችሁ እያንዳንዱን ሚኒንጉን ማወቅ ይኖርባችኋል ማለት ነው። እንግዲህ ካሁን በፊትም ብዙ ነገሮችን ተናግሬያለሁ። አንድ ተማሪ ማንበብ መጻፍ ከቻለ በኋላ እያንዳንዱን ወርድ ተረጓሚውን ሚኒንጉን መያዝ ስላለበት መጀመሪያ እያንዳንዱን ንግግር አቀላጥፈን ከመናገራችን በፊት መጀመሪያ እነዚህንን ቀለል ያሉ የእንግሊዘኛ ወርዶችን በማስቀደም ውስጣችን ላይ ሴቭ በማድረግ በመያዝ በእያንዳንዳችን በምንጠቀመው ማለትም የአፍ መፍቻ ቋንቋ በሆነው እኛ በምንጠቀመው ቋንቋ ይህንን የእንግሊዘኛ ወርድ መያዝ፣ ማወቅ፣ መሸምደድ ይኖርብናል ማለት ነው። ስለዚህ ዛሬ እኔ የምነግራችሁ እኔ ማሳያችሁ እነዚህንን የእንግሊዘኛ ወይንም የቤተሰብ አባላት የሚባሉትን እንዳጠቃላይ ስማቸው ምን እንደሚባሉ በእንግሊዘኛ የማሳያችሁ ይሆናል ማለት ነው። እንግዲህ ካሁን በፊት ማንኛውም ሰው የሚያውቀው ትንሹም ትልቁም የተማረውም ያልተማረውም ማንኛውም ሰው ሊያውቀው የሚችሉ እዚህ ጋር እንዳጠቃላይ አራት ወርዶች አሉ። ያ ማለት እህት፣ ወንድም፣ እናት፣ አባት። እነዚህን ማንኛውም ሰው የሚያውቃቸው ትርጉማቸውን የሚያውቃቸው ነው። ነገር ግን እነዚህንን እንዲሁ ዝም ብዬ አስገባዋቸው እንጂ እነዚህንን የማያውቅ አለ ብዬ አላስብም። ነገር ግን ከዚህ በታች ያሉትን ግን ከታች ላይ ያሉት ሌሎች የሚመጡት ሌላ የተለዩ ስለሆኑ እናንተ እነዚህንን የምታውቋቸውን እነዚህን ማውቃቸዋለሁ ብላችሁ ስክሮል ሳታደርጉ ቪዲዮውን እስከመጨረሻው እንድታዩት ስል ሪከመንድ አደርጋለሁ። እሺ፣ ቀጥታ ወደ ወርዶች ምንባብ አመራና እዚህ ጋር የምትመለከቱት MOTHER እንግዲህ እንዳጠቃላይ እዚህ ጋር የትርጉም ክፍተት ወይም የትርጉም አለማወቅ ሳይሆን ምናልባት እዚህ ጋር ለማንበብ የምትቸገሩ ብዙዎች ትኖራላችሁና ይህ ሲነበብ እንዴት ነው ማዘር ብዬ ከዚህ ጋር አስቀመጡት። ነገር ግን እዚህ ጋር ማ የምትባለዋ MA ናት። ኦ መታ ለምንድን ነው ማ ያልናት? ሲቀጥል ደግሞ ዘ ለማለት እኮ ዜድ ነው የምንጠቀመው። ለምን TH አልነን የሚለውን እዚህ ጋር የምትጠይቁ ወይም ጥያቄ የሆነባችሁ ካላችሁ ማ ልንለው የቻልን ከኦ ቀጥለን TH ካለች እቺኛዋ የምትል ድምጽ እንደምትሰጠን ተነጋግረናል ማለት ነው ካሁን በፊት በሌላ ቪዲዮ። ስለዚህ እቺኛዋ TH ደግሞ ከIR ጋር ስትመጣ ብቻ ነውና ከአይኤን ጋር ስትመጣ ወይንም ከኤኤን ጋር ስትመጣ ከቫወል ሌተሩ ቀጥሎ ኤን ስትኖርና እዚህ ጋር ደግሞ አይአር ስትኖር ብቻ
ይቀየራል እንጂ ቲኤችን እንደዛ የምናነብባት መንገድ የሰፋ ነው ማለት ነው። ስለዚህ እዚህ ጋር ማዘር ብለን እናነባለን ማለት ነው። ማዘር ማለት እናት ማለት ነው። እሺ ከዚህ ጋር ምን ይላል? FATHER ሲነበብ ፋዘር ማለት አባት ማለት ነው። እሺ እንግዲህ እነዚህን በስርዓት ካሁን በፊትም ስለምታውቋቸው ቀጣዮቹን የምናይ ይሆናል። እዚህ ጋር ማን አለ? ሲስተር የሚል አለ። ሲስተር ማለት እህት ማለት ነው። እዚህ ጋር BROTHER ይህ ማለት ደግሞ ብራዘር። ኦ ቀጥሎ ብሮዘር ብላችሁ እንዳታነቡት፣ ምክንያቱም ከኦ ቀጥሎ ቲኤች አለና ብራዘር ብለን እናነባዋለን ማለት ነው። እሺ ከዚህ ጋር ሲነበብ እንግዲህ በፊት ቫወል ሌተር ሩሎች ላይ እንዳሳየዋችሁ ዩ ቀጥሎ ሁለት ኮንሶናንት ተከታታይ ከመጡ ይችኛዋ አ የሚል ድምጽ እንዳላትና ይህንን ስናነበው አንክል ብለን እንደምናነበው ማወቅ ይኖርብናል ማለት ነው። ካሁን በኋላ እነዚህኛው አንክል ማለት አጎት ማለት እንደሆነ ልታውቁት፣ ልትገነዘቡት፣ ልትረዱት ይገባል ማለት ነው። እሺ ሌላ ከዚህ ጋር የምታዩት AUNT ሲነበብ አህንት ተብሎ የሚነበብበት መንገድ አለ። ይህ ማለት አክስት ማለት ነው። አክስት COUSIN ካዝን ስንል የአክስት ልጅ ወይንም የአጎት ልጅ። ያ ማለት አንዳንድ ሰዎች የአክስት ልጅ ሴቷ ምን ትባላለች፣ የአጎት ልጅ ሴቷ ወይንም የአጎት ልጅ ወንዱ እንደዚህ የሚባል የተከፋፈለ የለም። ነገር ግን ካዝን የሚለው እንዳጠቃላይ ጠቅሎ የያዘ የአክስት ልጅ ወይንም የአጎት ልጅ ማለት ነው። እዚህ ጋር ህዝባር የአጎት ልጅ ያልኩትኝ የአክስት ልጅ ወይንም የአጎት ልጅ ለማለት ነው። ልብ በሉ ከዚህ ጋር ይህንን የጻፍኩትኝ የአክስት ልጅ ወይንም የአጎት ልጅ ለማለት ነው። ምክንያቱም ቦታ ስለሚጠበኝ ይችኛዋን በህዝባር ያስቀመጥኳት ለዛ ነው። እሺ ከዚህ ጋር ደግሞ NIECE ሲነበብ ኔስ ማለት እዚህ ጋር ልብ ብላችሁ አዳምጡኝ፣ ልብ በሉልኝ። ከዚህ ጋር ሴት ልጅ ብዬ ነው የጻፍኩት። ሴት ልጅ ያ ማለት የእህት ወይንም የወንድም ልጅ ሆና ምን ስትሆን? ሴት ስትሆን። ልብ በሉ ምሳሌ የኔ የእህቴ ልጅ ሴቷ እና የወንድሜ ልጅ ሴቷ ማለት ነው። ያ ማለት የእናንተ የወንድማችሁ ልጅ ሴቷና የእህታችሁ ልጅ ሴቷ ምን ትባላለች? ኔስ ትባላለች ማለት ነው። እዚህ ጋር ምን ይላል? ኔፊው ማለት ደግሞ የወንድማችን ልጅ ወንዱ እና የእህታችን ልጅ ምኑ ወንዱ፣ ሴቱን አይደለም ወንዱን። የምንና የምን የእህት ወይንም የወንድም ልጅ ሆኖ ወንድ ሲሆን እንግዲህ አብዛኞቻችሁ ይህንን አታውቁትም እርግጠኛ ሆኜ የምናገርና እነዚህ ልትይዙ ይገባል ማለት ነው። የአክስት ልጅ የአጎት ልጅ ካዝን ይባላል። ሴት ልጅ ያልኋት እዚህ ላይ የእህት ወይንም የወንድም፣ ልብ በሉ በደንብ ሴት ልጅ አልኩት ግራ እንዳያጋባችሁ፣ የእህት ወይንም የወንድም። እዚህ ጋር ቦታ ስለሚጠበኝ ነው እዚህ ጋር ሴት ልጅ ብዬ የጻፍኩትና የእህት ወይንም የወንድም ልጅ ሆኖ ያች ልጇ ምን ስትሆን? ሴት ልጅ ስትሆን ኔስ እንላታለን ማለት ነው። ሌላ ደግሞ እዚህ ጋር NEPHEW ኔፊው የምንለው ደግሞ የእህታችን ወይንም የወንድማችን ልጅ ሆኖ ምን ሲሆን? ወንዱ ልጅ ሲሆን ምን እንለዋለን? ኔፊው እንለዋለን ማለት ነው። እዚህ ጋር ምን ይላል? ሲብሊንግ SIBLING ሲብሊንግ ማለት እህትና ወንድም። እህትና ወንድም እንዳጠቃላይ እህት ማለት ሲስተር አይደል፣ ወንድም ማለት ብራዘር አይደል ልትሉ ትችላላችሁ። ፎር ኤግዛምፕል how many siblings do you have ብንባል ምን ያክል እህትና ወንድም አለህ ወይንም አለሽ ወይንም አላችሁ የሚል ትርጓሜ ስላለው ሲብሊንግ የምንለው እህትና ወንድም ይሄ ማለት ኮሌክቲቭ ተርም እንለዋልና በአጠቃላይ ኮሌክት አድርጎ የሁለቱንም ምን ያለ ነው የያዘ ነው ማለት ነው። ምኑ ሲብሊንግ የምንለው ማለት ነው። ኦኬ እንዳጠቃላይ ሌላ ደግሞ እዚህ ጋር ምን ተብሎ ተጽፏል? PARENT ፓረንት። እንዳጠቃላይ ያው ማህበረሰባችን ላይ ፓረንት እንለዋለን። ነገር ግን
እዚህ ጋር ትክክለኛ ፕሮናንሴሽን ስንጠቀም ፔረንት ብለን እናነባዋለን ማለት ነው። ምን ማለት ነው? ወላጅ ማለት ነው። እሺ እዚህ ጋር ጂህዝ ባር ብዬ ፓረንት ያሉት ወይም ፔረንት የሚለውን እንዳጠቃላይ እዚህ ጋር ፕሮናንሴሽኑን ያው ቀስ እያላችሁ ትለማመዱታላችሁ ማለት ነው። ሶ ግራንድ ፓረንት ያሉት ያ ፓረንት ያሉት እዚህ ጋር አያት ማለት ነው። አያት ጂ ፓረንት ማለት ግራንድ ፓረንት ማለት ነው። ሶ አያት ማለት ነው። እሺ ከዚህ ጋር ደግሞ ሲ ኤች አይ ኤል ዲ ሲነበብ ቻይልድ ቻይልድ ማለት ልጅ ማለት ነው። እንግዲህ እንዳጠቃላይ ልጅ ማለት ሲባል እንዳጠቃላይ ምን ሲሆን ከህፃንነቱ ወይንም ቤቢ ከምንለው አንድ ስቴፕ ወደ ላይ በራሱ ሲንቀሳቀስ በራሱ ወደ ትምህርት ቤት ሲሄድ መራመድ ሲችል ይሄንን ቻይልድ እንለዋለን ማለት ነው። እሺ እዚህ ጋር ምን ይላል? ኤስ ኦ ኤን ሲነበብ ሳን ሳን ማለት ወንድ ልጅ ወንድ ልጅ። ልብ በሉ ወንድ ልጅ ማለትማ ቦይ ነው ልትሉ ትችላላችሁ። ቦይ የምንለው እንዳጠቃላይ ማንኛውንም ህፃንነት ወይንም ትንሽነት ደረጃ ላይ ያለውን ቦይ ልንለው እንችላለን። ነገር ግን ሰንና ቦይ ምን አላቸው? ዲፈረንስ አላቸው፣ ልዩነት አላቸው ማለት ነው። ሶ ምንድነው ዲፈረንሳቸው? ይሄኛው ልዩነቱ ምንድነው ለምትሉ ደግሞ እንዳጠቃላይ ሰን የምንለው ከቤተሰብ ጋር ግንኙነት ያለው ሪሌሽንሺፕ ያለው ነው። ፎር ኤግዛምፕል ይሄ ማለት እድሜን አይወስንም። ነገር ግን አንድ እናት ልጇ ከ40 ከ50 ዓመት በላይ ቢሆን ምን ትለዋለች? ልጅ ትለዋለች አይደለ? ሶ ከቤተሰብ ጋር ምን ያለው ግንኙነት ያለው ልጅ የምንለው የራስ ወይንም የወላጅ ላይ እንዳጠቃላይ የኔ ልጅ ነው ስንል ይሄኛውን this is my son እንለዋለን። ምን ሲሆን ወንዱን ልጇን አንድ እናት ወይንም አንድ አባት ወንድ ልጅ ኑሯቸው 50 ወይንም 60 ዓመት ኑሯቸው ነገር ግን ይሄ የራሳቸው ልጅ ነው መቼም የማይቀየር በእድሜ የማይወሰን ማለት ነው። ነገር ግን ቦይ የምንለው ግን እንዳጠቃላይ ምን ያለ ነው? እስከ ማዳም ያልደረሰ ወይንም ራሱን ያልቻለውን ቦይ እንለዋለን ማለት ነው። ሶ እንደዚህ ምን መረዳት ትችላላችሁ ማለት ነው። እዚህ ጋር ምን ይላል? ዳውተር ወይም ዳውተር ብለን የምንጠራው ማለት ነው። ሶ እዚህ ጋር ዳውተር ስንል እንዳጠቃላይ ሴት ልጅ ያ ማለት ልክ እንደ ወንድ ልጅ እንዳልኳችሁ 50 60 ዓመት ቢሆናትም ሁሉ ልጅነቷን የማይቀር ወይንም እድሜ የማይወስነው የማይገድበው ሲሆን ይሄኛው ዳውተር ሴት ልጅ ወይንም ከቤተሰብ ጋር ምን ያለው ግንኙነት ያለው ማለት ነው። ስለዚህ እንዳጠቃላይ እነዚህን መሰሎች ሌሎችንም ቪዲዮዎች እየሰራን የምንለቅ ይሆናል። እናንተ በዚህ ቪዲዮ አሪፍ ቁም ነገር ያለው እንደተማራችሁበት ሙሉ ተስፋ አለኝ። እስከ መጨረሻው ስላያችሁትም አመሰግናለሁ። ከዚህም በኋላ ሌሎችን ቪዲዮዎች እንዲደርሷችሁ እናንተ ቪዲዮ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ለመላው የዩቲዩብ ተጠቃሚ እንዲደርስ ስል መልእክቴን አስተላልፋለሁ። በቻላችሁ ያክል ሰብስክራይብ እያደረጋችሁ ሼር እንድታደርጉ እንዲሁም ደግሞ ቪዲዮን እንደዚሁ ደጋግማችሁ እንድትመለከቱት ለማለት እወዳለሁ። ትምህርታችሁን በውስጥ መስመር በፕራይቬት ክላስ መማር ለምትፈልጉ ደግሞ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች ሶሻል ሚዲያዎች ላይ በመደወል በኦንላይን ትምህርታችሁን መከታተል እንደምትችሉ ከዚሁ ጋር ለማሳሰብ ወይም ለማሳወቅ እፈልጋለሁ። የዛሬ ትምህርታችን ከዚህ ጋር እናጠቃልላለን። መልካም ጊዜ